ሰላም እንዴት ናችሁ ሁላችሁም። በዛሬ ቪዲዮ የምናየው ስለ ሰቨራንስ አሰራር ይሆናል። ሰቨራንስ ማለት የአገልግሎት ክፍያ ማለት ነው። በአንድ ድርጅት ተቀጥሮ የሚሰራ ሰራተኛ የአገልግሎት ክፍያ የሚያገኝባቸው መንገዶች የተለያዩ ሁኔታዎች አሉ። ከነዛ ውስጥ አንድ ሰራተኛ ለ5 ዓመታት ያክል በአንድ ድርጅት ውስጥ ተቀጥሮ ከሰራ የአገልግሎት ክፍያ ያገኛል ማለት ነው። ሌሎች በምን መንገድ ያገኛል የሚለውን የአሰሪና ሰራተኛ አዋጅ ቁጥር 1156/2011ን ሌበር ፕሮክላሜሽን የሚለውን ገብታችሁ ማንበብ ትችላላችሁ። ከታች አስቀምጥላችኋለሁ። ስለዚህ ለምሳሌ አቶ ተረፈ ፈሰሰ በኤክስ ድርጅት ከመስከረም 19 2001 ዓ.ም እስከ መጋቢት 10 2011 ዓመተ ምህረት የሰራ ሲሆን በዛ ቀን ስራውን አቁመ ወይም መልቀቂያ ያስገባ በዛን ሰዓት የመጨረሻ ወር ደሞዙ 30,000 ብር ነበር። ስለዚህ በዚህ ምሳሌ ተንተርሰን የአቶ ተረፈ ፈሰሰን የአገልግሎት ክፍያና ታክሱን እንሰራለን ማለት ነው። በመጀመሪያ ምን ያክል ዓመት የሚለውን እናወጣለን። ከመስከረም 18 19 እስከ 2001 ዓመተ ምህረት እስከ መስከረም 18 2011 ዓመተ ምህረት 10 ዓመት ሲሆን ከመስከረም 19 እስከ መጋቢት 10 2011 ዓመተ ምህረት ያለው 199 ቀን ሲሆን አሰራሩን በዚሁ አሰሪና ሰራተኛ አዋጅ ቁጥር 1156/2011 ላይ የሚለው አንድ ሰራተኛ የአገልግሎት ክፍያ በሚታሰብበት ሰዓት ለመጀመሪያው 1 ዓመት ሙሉ ደሞዙን ያገኛል ማለት ነው። ያን የመጀመሪያው 1 ዓመት ላይ ሙሉ ደሞዙን ለማግኘት የመጨረሻ ሳምንት አማካኝ የቀን ደሞዙ በ30 ተባዝቶ ይካፈለዋል ማለት ነው። ስለዚህ የመጨረሻ ሳምንት የቀን ደሞዙን ማግኘት ይኖርብናል ማለት ነው። ያተረፈን 30,000 ብር በወር የሚከፈለው ከሆነ የቀን አማካኝ ደሞዙን ለማግኘት በሳምንት ስንት ሰዓት ያሰራል ያ ድርጅት የሚለውን ማየት አለብን። ስለዚህ እዚሁ የአሰሪና ሰራተኛ አዋጅ ላይ አንድ ሰራተኛ በሳምንት ለ48 ሰዓታት ይሰራል ማለት ነው። ስለዚህ በወር ደግሞ 192 ሰዓት ይሰራል ማለት ነው። ስለዚህ አማካኝ የቀን ደሞዙን ለማግኘት 30,000 ሲካፈል ለ192 ሰዓት ሲባዛ በ8 እናደርጋለን ማለት ነው። አማካኝ የቀን ደሞዙ 1250 ብር ይሆናል። ስለዚህ ይህን የተገኘውን የቀን አማካኝ ደሞዝ በ30 ተባዝቶ የአገልግሎት ክፍያ ያገኛል ማለት ነው። ሲካፈል 1250 ሲባዛ በ30 ቀን ስንት ይሆናል? 37,500 ብር ይሆናል ማለት ነው። ለሚቀጥሉት ዓመታት 1/3 እየታከለ ይከፈለዋል ማለት ነው። ስለዚህ 37,500 ለ3 ሲካፈል 12,500 ይሆናል ማለት ነው። 12,500 ለሚቀጥሉት 10 ዓመታት ያገኛል ማለት ነው። ለመጨረሻው ለ199 ቀን ደግሞ ስንት ብር ያገኛል የሚለውን እንሰራለን። 1 ዓመት ሞልታ ቢሆን 12,500 ብር ያገኝ ነበር። ስለዚህ 1 ዓመት ስላልሞላ ምን ይሆናል? የአንድ ዓመት 1/3 12,500 አለች። 12,500 ሲካፈል ለ365 ሲባዛ በሰራበት ቀን በ199 ቀን ይሆናል ማለት ነው። ይህም 6,815 ብር ከ0.68 ይሆናል ማለት ነው። ቶታል ግሮስ ሰቨራንስ ፔዩ 156,815 ብር ይሆናል ማለት ነው። ይህንን ሁሉም ብር ግን እንከፍለዋለን ማለት አይደለም። ገቢ እስከሆነ ድረስ ታክስ ይደረጋል ማለት ነው። ታክስ የሚደረግበት ደግሞ በኢምፕሎይመንት ታክስ ብራኬት አለ። ታክሱን እናሰላለን ማለት ነው። በዚሁ መሰረት የተረፈ የሚባለው ሰራተኛ ለመጀመሪያ 1 ዓመት ያገኘ 37,500 ሲሆን ይህም 37,500 ከ10,901 ብር በላይ ስለሆነ 35% ታክስ ይደረጋል። የሱን ታክስ እንዴት አድርገን እንሰራለን? 37,500 ሲባዛ በ0.35 ሲቀነስ 1,500 ብር ይሆናል ማለት ነው። ይህም 11,625 ብር ታክስ ይደረጋል። ኔት ፔዋን ደግሞ የምናገኛት የመጀመሪያ 1 ዓመት የተከፈለው 37,500 ሲቀነስ 11,625 ይሆናል።
በሚቀጥለው አመት ደግሞ 1/3 12500 ስለሆነ እሱም 12500 ከ10901 ብር በላይ ስለሆነ 35% ታክስ ይደረጋል። እሱም በሚደረግበት ሰዓት 2875 ብር ታክስ ይደረጋል ማለት ነው። ይሄ 2875 ለሚቀጥሉት 9 አመታት በተከታታይ ይደረጋል ማለት ነው። መጨረሻ ላይ የምናገኛት ደግሞ የ199 ቀኑ 6815 ብሩ ስንት ታክስ ብራኬት ላይ ያርፋል የሚለውን ስናይ 5251 እስከ 7800 የሚለው ላይ ሲሆን 25% ታክስ ይደረጋል። 565 ዲዳክት ሲደረግለት 1138 ከ76 ታክስ የሚገኝበት ይሆናል። ስለዚህ አጠቃላይ ታክሱ ስንት ይሆናል? 38638 ከ77 ይሆናል። ኔት ፔይን ለማግኘት ግሮስ ሰቨራንስ ማይነስ ታክስ ይሆናል ማለት ነው። ስለዚህ 105815 ሲቀነስ 38638 እኩል ይሆናል 118177 ኔት ፔይ ያገኛል ማለት ነው። እዚህ ላይ አብዛኛው የማየው ቪዲዮ ላይ ወይም የታክስ ጉዳይ ትምህርት ዳይሬክተር 2014 ዓ.ም ያወጣው ላይም ታክሱ ሲሰራ ለየአመቱ ሳይሆን በአፍሪጅ ሬት ተደርጎ ታክሱ እንዲበዛ የተደረገ ነው የሚሰራው። ማለትም አሁን እዚህ ላይ የምናየው የ2 የ3 የ4 ይደመሩና እንደ አንድ ወር ደሞዝ ይወሰዱና ታክስ የሚደረጉት አንድ ይደረጋል። የዛኔ ታክስ አንድ የሚደረግበት ሰዓት ዲዳክሽኗ አንድ ብቻ መጥቀም ሲያቻ 1500 ብሯ ማለት ነው። ሌላው ግን እዛው ታክሱ ላይ ይቀራል ማለት ነው። ወይም በምሳሌ ለማሳየት ያክል የዚህ ታክስ ሬት ግሮስ ሰቨራንስ ሲካፈል ለመንዝሊ ፔይ በሚለው ማለት ነው። መንዝሊ ፔይ ደግሞ ስንት ይሆናል? 4.18 ይሆናል። ስለዚህ 4.18 ማለት የ4 ወር ደሞዙ ተብሎ ይታሰባል። ግን የ4 ወር ደሞዝ የተከፈለው ቢሆንም ግን በአንዴ ስላልሆነ የተከፈለው ለየብቻ ነው ታክሱ መታሰብ ያለበት። የአንድ አመት ገቢ በአንድ አመት ታክስ መደረግ ያለበት እንጂ የ3 አመት ገቢ ተሰብስቦ እንደ አንድ ወር ተቆጥሮ በአንዴ መከፈል ያለበት አይመስለኝም። እዚህ ላይ አስተያየት ወይም ሀሳብ የተለየ ነገር ያላችሁ ሰዎች መስጠት ትችላላችሁ። ምክንያቱም ለኔ ግልጽ ስላልሆነ ማለት ነው። የአንድ አመት ገቢ 1/3 ካገኘ እንደ አንድ አመት ተቆጥሮ ታክስ መደረግ ያለበት በአንድ አመቱ ነው እንጂ የ3ቱን አመት 1/3 ቆጥሮ የአንድ ወር ነው ብሎ ታክስ መክፈል ኦቨር ታክስ ይሆናል ማለት ነው። እሱንም ለማየት ስንት ይሆናል? የመጀመሪያ ወር ያገኘናት ደሞዙ 37625 ነው። እሱ ሲባዛ የ4 ወር ብለን ስላሰብን 4 ወር ላይ ሙሉ 11625 ስለሚከፈልበት እሱን በ4 እናባዛቸዋለን ማለት ነው። ስንት ሆነ? ይሄ ብቻ ራሱ ታክስ 46500 ይሄ ማለት ከጠቅላላ ታክሱ ራሱ ይበልጣል ማለት ነው። ከዛ የዚህኛዋንም የ8ቷን ታክስ ስናሰራት ኦሬዲ እሷም 6815 ብር ትመጣለች። የዚህ ታክስ ደግሞ ስንት ሆነ? እዚህ ጋር የሰራ ነው አለ 1338 ከነጥብ 767 ስለዚህ አጠቃላይ ታክሱ ስንት ሆነ? 46638 ይሄ ደግሞ ሆነ ኦቨር ታክስ ሆነ ማለት ነው። ያቱ ተረፈ 9000 ብር ኦቨር ታክስ ሆነ። የሚሆነበት ምክንያት ደግሞ የ3 አመቱን ሰቨራንስ ክፍያ የአንድ ወር ደሞዝ ብለን ታክስ በመስራታችን ማለት ነው። እና የታክስ አሰራሩ ልክ አይመስለኝም። ምክንያቱም ከምናገኘው ገቢ በላይ ታክስ እየተደረገ ነው ማለት ነው። ስለዚህ ለዚህ መልስ የሚሆን ካላችሁ መልስ ብትሰጡኝ ደስ ይለኛል።